ብዙ ጊዜ ማማረር ያለንን ጥያቄ ሁሉ የሚመልስ እስከሚመስል ድረስ ማማረር እናበዛለን። በህይወታችን ውስጥ ለሚገጥመን ነገር ሁሉ ምላሻችን ማማረር ከሚሆን ይልቅ አመስጋኝ ብንሆን ብዙ ይጨመርልናል፣ ብዙም እናተርፋለን። ስለዚህ ምስጋና ልምዳችን እንዲሆን በምን አጋጣሚና እንዴት እናመስግን? ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተከታታዮች፣ ዛሬ ፈጣሪን ማመስገን እንዳለብንና ስናመሰግን ደግሞ እንዴት እናመስግን የሚል ሀሳብ ይዤላችሁ መጥቻለሁ። እስከመጨረሻው አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። አመስጋኝ መሆን በጣም አስፈላጊ ነው። ስሜታችንን ያለንበትን ሁኔታ እንድንረሳ፣ በተለይ መጥፎ ሁኔታ ላይ ካለን ስናመሰግን ጥሩ ነገር ላይ እንድናተኩር ያደርገናል። በህይወት ጉዞ እንድናማረር የሚያደርጉ ነገሮች ይከሰታሉ። ነገር ግን በማንኛውም አጋጣሚ አመስጋኝ ከሆንን እናልፋቸዋለን። ስለዚህ ስናመሰግን እንዴት እናመስግን? የመጀመሪያው ነገር ያላስተዋልናቸውን ተራ የሚመስሉ ነገር ግን ተራ ያልሆኑ ነገሮች በማየት ማመስገን አለብን። በህይወታችን በነፃ የተሰጡን ወይም በነፃ ያገኘናቸው ውድ ነገሮች አሉ። ለምሳሌ አየርን፣ ዝናብን፣ ፀሐይን የመሳሰሉትን ፈጣሪ ሰጥቶናል። እነዚህ ሁሉ ነገሮች በመንግስት እጅ ወይም በሌላ ሰው እጅ ቢሆኑ ምን ነበር የምንሆነው? አንድ ሰው ጤናውን፣ አይኑን፣ ልቡን በምን ይተምነዋል? ወጣትስ ለምሳሌ ወጣትነቱን ሽጥ ቢባል የሚሸጥ አለ? እንደውም ቀን ሳለ ሩጥ አባት ሳለ አጊጥ የሚባል አባባል አለ። ማንም ወጣትነቱን የሚሸጥ አይኖርም። ሰርቶ ተሯሩጦ ሀብት ማካበት ነው የሚፈልገው። ታዲያ እነዚህን ሁሉ ውድ ነገሮች በነፃ ካገኘን በጣም ልናመሰግን ይገባል። ሁለተኛው አመስጋኝ ለመሆን በየዕለቱ የምስጋና ማስታወሻ መጻፍ ነው። ሁሌም ቢሆን በጠዋት ስንነሳ አእምሯችንን ለዜናና ለሌሎች ነገሮች ከማጋለጣችን በፊት ጥሩ የሆነ ነገር ወይም እንድናመሰግን የሚያደርገንን ነገር በማስታወስ መጻፍ ወይም ማሰላሰል ያስፈልጋል። እንደዚህ አይነት ልማድን በጣም ማዳበር ይኖርብናል። ምክንያቱም በጠዋት ከእንቅልፍ እንደተነሳን ስለሆነ የምናመሰግነው ልማድ ሆኖ ለምስጋና የፈጠንን እንድንሆን ያደርገናል። ሶስተኛው ከዚህ ቀደም ያሳለፍናቸውን ከባድ ቀኖች ወይም ነገሮች ማስታወስና ማመስገን ይኖርብናል። ሲያልፉ ቀላል የምናደርጋቸው ነገር ግን በወቅቱ ወይም ነገሩ በገጠመን ጊዜ በጣም አስጨናቂ የነበሩ ነገሮችን በማሰብ ፈጣሪ ስላሳለፈን ማመስገን እጅግ በጣም ያስፈልጋል። ከዚህ ጋር ተያይዞ የራሴን ገጠመኝ ላካፍላችሁ። የመጀመሪያ ልጄን የ6 ወር እርጉዝ ነበርኩ። በወቅቱ እኔና ባለቤቴ ተከራይተን እንኖርበት ከነበረው ቤት አከራዩ ቤቱን በመሸጡ ምክንያት ወደ ሌላ ቤት ለመግባት እቃ አጓጉዘን ጨርሰን ምሽት ላይ ለእራት ወጥ በምሰራበት ሰዓት አንድ ዘመዳችን ባለማወቅ ጨው መስሏት ያስገባችው የሽንት ቤት ማጽጃ ወይም ሶዳ ኪችን ነበርና ያ እኔም ጨው መስሎኝ ወጡ ላይ ልጨምር አልኩና እስቲ ጨው መሆኑን ላረጋግጥ ብዬ ትንሽ ቀመስ ሳደርገው ጉሮሮዬን አቃጠለኝ። በዛ ሰዓት የቀድሞ ቤት ሽንት ቤት የምናጸዳበት ማጽጃው ትዝ አለኝ። አስታወስኩት። በድንጋጤም ወደ ባለቤቴ ሄጄ ነገርኩትና አሳየሁት። ከዛም በፍጥነት አቅራቢያችን ወደሚገኘው ጤና ጣቢያ ሄድን። ሰዓቱ ወደ 3 ሰዓት ገደማ ይጠጋ ነበር። ጤና ጣቢያም ሶዳውን ጠራርጎ እንዲያወጣልኝ ወተት አጠጡኝ። እንደዛም ሆኖ እኔም ባለቤቴም ሁኔታው ስላሳሰበን በአልትራሳውንድ የጽንሱን ሁኔታ ቼክ ለማድረግ ካጎቴና ካጎቴ ሚስት ጋር ሆነን ወደ ሀሌሉያ አጠቃላይ ሆስፒታል አቀናን። እዛ እንደደረስን ወዲያው በኤመርጀንሲ ክፍል በአልትራሳውንድ ታይቼ የጽንሱም ሁኔታ ጥሩ መሆኑን ነገሩን። ከዛ ታላቁ እግዚአብሔርን እያመሰገንን ወደ ቤት ተመለስን። ሰዓቱ ወደ 6 ሰዓት አካባቢ ይጠጋ ነበር። ሲያመጣ አንዴ ነው እንደሚባለው። ቀጣይ ቀን ደግሞ ነጋ። ባለቤቴን ወደ ስራ ለመሸኘት ከሱ እኩል በጠዋት ተነሳው። ቁርስ አብልቼ ተሰናብቼው የቤቱን በር ቆልፌ ማታ ለመስራት ሳቁላላ የነበረውን ወጥ ስቶቭ ላይ ጥጄ ወደ መጸዳጃ ቤት ስገባ በሩ ከዚህ በፊትም የተከራዩ ሰዎችን እየተወረወረ ግጥም እያለ እንደሚያስቸግራቸው ነግረውን ነበር። ነገር ግን እኔ ያንን ረስቼው ባለማወቅ ገፋ አድርጌ ዘጋው ስል ግጥም አለብኝ። አቤት በሰዓቱ የነበረኝ ጭንቀት! በዛ ላይ እርጉዝ ነኝ። ለመክፈት በሞክረው ሊከፈት ነው፣ እምቢ አለ። ደግነቱ ቤቱ የኮንዶሚኒየም ቤት ሆኖ ምድር ላይ ነበር የተከራየነው እና ለሽንት ቤት መቀመጫው ቅርብ የነበረች ትንሽ መስኮት ነበረችና ቀስ ብዬ መቀመጫው ላይ በጥንቃቄ ወጥቼ በዛች መስኮት በዛ በጠዋት የሚያልፍ ሰው መጠባበቅ ጀመርኩ። ጭንቀቴ እየጨመረ ነው። ስልክ የለኝ። በዛ ላይ ስቶቭ ላይ ለመስራት የጣድኩት ወጣሮ ሽታው እየሸተተኝ ነው። በጣም ጠዋት ነበርና ከቆይታ በኋላ የሆነ ወጣት ልጅ በመስኮቱ ጋር ሲያልፍ አየሁ። እንደምንም ብዬ ድምፄን በማሰማት ጠራሁትና እርጉዝ እንደሆንኩና የገጠመኝን ነገር ጭንቀት በተሞላው አነጋገር ነገርኩት። እርሱም እኛው ብሎክ ነዋሪ የሆነ የብረት ሰራተኛ እንደሚያውቅና እርሱ መፍትሄ እንደሚሰጠኝ እንደሚነግረው ነግሮኝ ሄደ። ልጁ ሄዶ ለሰውየው ሚስት እንደነገራት ነገረኝ። ነገር ግን ጊዜው በጣም ጠዋት ስለነበር ሰውየው ተኝቶ ነበርና ተነስቶ እስከሚመጣ ቆየ። በዛ መሃል ሚስትየው ያጎቴ ሚስት ታውቃት ነበርና እንድትመጣ ደውላ ነገረቻት።
ያጎቴ ሚስትም ማታ እንደነገርኳችሁ በሶዳው ምክንያት አብረን አምሽተን ስለነበር በድጋሚ ምን ገጠማት በሚል በድንጋጤ ቶሎ መጣች። ከዛ የቤቱ ቆጣሪ በውጭ በኩል በመሆኑ እድለኛ ሆኜ ቶሎ አጠፉልኝ። ከዛም የውጭውን በርና የሽንት ቤቱን በር መክፈቻና የተለያየ ነገር በመጠቀም በጣም ጊዜ ፈጅቶባቸው ከፈቱትና ምንም ሳልሆን ምንም ጉዳት ሳይደርስብኝ በሰላም ወጣሁ እላችኋለሁ። ታዲያ ያንን ከባድ ጊዜ ፈጣሪ ባያሳልፈኝ ኖሮ በምን አልፈው ነበር። ነገር ግን እርሱ ረድቶኝ ዛሬን መድረስ ችያለሁና አመሰግነዋለሁ። አራተኛው የምንጠቀምባቸውን ቃላት በማስተካከል አመስጋኝ መሆን ይቻላል። ላለው ይጨመርለታል አይደል የሚባለው? ሁሌ የሚያማርር ሰው ምሬት ይጨመርለታል ወይም ደግሞ ሊያማርረው የሚችል ነገር በዙሪያው ይበዛል። ሁሌም ደግሞ የሚያመሰግን በትንሹም በትልቁም ነገር ተመስገን የሚል ሰው ደግሞ የሚያመሰግንበት ነገር ይበዛለታል። ስለዚህ በየቀኑ ሀሳባችንና አነጋገራችን ከምስጋና ጋር የሚገናኝ መሆን አለበት። እንደዛ ሲሆን በዙሪያችን ያሉ ሰዎችም ላይ ጥሩ ስሜትና ጥሩ ተጽዕኖ መፍጠር እንችላለን። አምስተኛውና የመጨረሻው ሆን ብለን በነገሮች በመገረምና በመደነቅ ፈጣሪ ማመስገን ነው። አንዳንድ ጊዜ በሆነ ነገር በጣም ተደስተን ከሆነ ውስጣችን በጣም ሰላም ይሆንና ሁሉም ነገር ያስደስተናል። ለራሳችን ያለን ግምትም ከፍ ይላል። ሁልጊዜም ተመሳሳይ ስሜት እንዲኖረን ነገሮች ላይ አመስጋኝ እንድንሆንና ደስተኛ እንድንሆን ይሄን ልማድ ማዳበር ይኖርብናል። የምንበላውን ነገር የምንጠጣውን ነገር ማጣጣም፣ ተፈጥሮን ወይም ደግሞ ከሰውነታችን ክፍል አንዱን በማሰብ ማድነቅና መገረም እንድናመሰግን ያደርገናል። ለዛሬ ስለ ምስጋና አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። እስከመጨረሻው ስለተከታተላችሁኝ ከልቤ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ቪዲዮውን ከወደዳችሁት ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። በተረፈ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው።